ሄሎ ጤና ይስጥልኝ። አሁን በዚህ ሾርት ቪዲዮ ቲዩቶሪያል ማሳያችሁ አንድ ኮመርሻል ቢልዲንግ ሴንተር ማናጅመንት ሲስተም ወይም ሶፍትዌር እንዴት እንደሚሰራ እና ምን ምን አገልግሎት እንደሚሰጠን ነው ማሳያችሁ። እሱም ምንድነው ኖርማሊ ዌብሳይት አለው ሲስተሙ። ይህ ዌብሳይት ማንም ከስተመር ላይ የሚችለው ነው። እዚህ ሆም ፔጅ ሩም አንድ አባውት እንደ ኮንታክት አለው። እነዚህ ፔጆች ምንድነው ትልቁ አገልግሎታቸው አንዳንድ ያልተከራዩት ለማከራየት የምንፈልጋቸው ሩሞች እዚህ ጋር ዲስፕሌይ የሚያደርጉበት ሁኔታ ነው አለው። ስለዚህ ይሄ የማንም ከስተመር ይህንን ዲቴል አይቶ እኛን ኮንታክት ከዚህ ኮንታክት እንዲያደርገን የሚረዳን ነው ማለት ነው። በተለየ ሁኔታ ኖርማሊ ይሄ የሲስተሙ ወይ ደግሞ ሶፍትዌሩ በአድሚን ዳሽቦርድ ላይ ዲፔንድ የሆነ ስለሆነ ኢምፖርታንት ፓርቱ ከባክ ኤንድ የሚሰራ ነው የሚሆነው። እሱን አንድ በአንድ አሳያችኋለሁ። በዚህ ቪዲዮ ሞር ፎከስ አድርጌ ማሳያችሁ አድሚን ዳሽቦርድ ላይ ምን ምን ፊቸርስ ነው አለው። ሌላ ደግሞ ምን አገልግሎት እና ምን ስራ እንደሚሰራ የምናየው ይሆናል ማለት ነው። እንደምታዩት እዚህ ላይ ዌብሳይቱ ላይ አድሚን ሎጊን የሚያደርግበት አለ፣ ማናጀር ሎጊን የሚያደርግበት አለ፣ አካውንታንት ሎጊን የሚያደርግበት ፕላትፎርም አለው ማለት ነው። እዚህ በአድሚኑ በተቀመጠለት ፓስወርድ ሎጊን ሲያደርግ ቀጥታ ወደ አድሚን ዳሽቦርዱ ነው ሊድ የሚያደርገው። ይሄ አድሚን ዳሽቦርድ እንዳልኩት ይሄ ሶፍትዌር የሚያገለግለው ለኮመርሻል ቢልዲንግ ሲሆን ይሄ ኮመርሻል ቢልዲንግም ዲፍረንት ሴንተሮች የተለያዩ ህንፃዎችን ሲኖረን አንድ ከተማ ውስጥም 3-4 ህንፃ ሊኖር ይችላል። የተለያየ ከተማ ውስጥም ህንፃዎች ሊኖሩን ይችላሉ። ያ ለኮመርሻል ፐርፐስ ያዋልነው ህንፃ ማለት ነው። ስለዚህ እነዚህ ህንፃዎች በትክክል ማኔጅ ለማድረግ የነሱ ሁማን ሪሶርስ የነሱ ሬንቲንግ ሲስተሙ በአግባቡ ማኔጅ ለማድረግ እነዚህ ሶፍትዌሮች አስፈላጊ ናቸው ማለት ነው። ይሄ አንዱ አድቫንቴጁ እያንዳንዱ ሴንተር ይሄ አሁን አንዱ ሴንተር ነው። የዚህ ሴንተር ሙሉ ኢንፎርሜሽኑን እዚህ ጋር ያመጣል። አሁን ይሄ ዳታዎች እንደ ሳምፕል የተቀመጡት ናቸው እንጂ ሪል ዳታ አይደሉም። ፎር ሾኬዝ ኦንሊ አም ዩዚንግ ዚስ ቶታል ሩምስ አለ፣ ሬንትድ ሩምስ አለ፣ አበረብ ሩምስ አለ፣ አንድ ተከራይ አለ፣ ፔድ ቮይሶች ሲሰመር ያደርጋል ማለት ነው። እያንዳንዱ ሴንተር ላይ ወይ ቢልዲንግ ኔሙ ላይ እዚህ ጋር ያመጣለታል። ሶ አድሚኑ እነዚህ ሲስተም የኮመርሻል ቢልዲንግ ማናጅመንት ሲስተሙ ስራ ለመጀመር አንደኛ አድሚኑ ማስተካከል ያለባቸው ነገሮች አሉ። መጀመሪያ አንደኛ ሴቲንግ ያስተካክላል። ሴቲንጉ ምንድነው? አንደኛ የጀነራል ሴቲንግ አለው። የጀነራል ሴቲንግ ውስጥ ሳይት ኔም አሁን እዚህ ላይ እንደተቀመጠው ቀነኒሳ ኮመርሻል ሴንተር የሚባል አለ። እነዚህ ሳይት ሆኑ እንደ ሳምፕል የተቀመጠው ይሄ ኮመርሻል ሴንተሮች ደግሞ የት ይገኛሉ? አዳማ፣ አዲስ አበባ፣ አሰላይ የት ሴንተሮች እንደሚገኝና ኮንታክት በኢሜይል ኮንታክት ማድረግ የሚፈልግ አካል ካለ ይህንን ተጠቅሞ እንዲያመጣ ማለት ነው። እዚህ ጋር ሴት ስናደርገው ቀጥታ አውቶማቲካሊ እዚህ ጋር ዲስፕሌይ የሚደረጉት ቁጥሮች እነዚህ ናቸው ማለት ነው። አውቶማቲካሊ ፍሮንት ፔጁ ላይ ዲስፕሌይ ያደርግልናል። እነዚህ የሎጎ እና ፋብከን የምትባለው ኖርማል እዚች ጋር ዲስፕሌይ የምትደረግ ስትሆን ያንን ከዚህ ሴት ማድረግ እንችላለን። ይህንን ሲስተማችን ወይ ደግሞ ቢዝነሳችን ደግሞ በቀላሉ ወደ ሶሻል ኔትወርኮች ሊንክ ማድረግ ስንፈልግ የዚህን ሲስተም እንጠቀማለን ማለት ነው። ሶ ይሄ ጀነራል ሴቲንግ ነው። ከጀነራል ሴቲንግ ቀጥሎ አድሬስ የእያንዳንዱን ቢዝነስ የሚገኝበት አድሬስ መግለጽ
ወይ ደግሞ ሴት ማድረግ አስፈላጊ ነው። አንደኛ ከካንትሪ ነው የምንነሳ። ካንትሪ ሴት እናደርጋለን። ፎር ኤግዛምፕል ይሄ አሁን ኢትዮጵያ ኮዱ ይሄ ነው። ኖርማሊ እዚህ ሴት ብለን ፎርም የምናደርገው አይነት ማለት ነው። ሶ ቀጥለን ምንድነው ሴት የምናደርገው የስቴት አሁን ካንትሪ ሴት አደረግነው። ስቴት ያ ቢዝነሳችን የሚገኝበት ስቴት፣ ከዛ ዞን፣ ከዛ ሲቲ እያልን ክሬት እናደርጋለን ማለት ነው። ይሄኛ አንደኛ ኖርማሊ አሁን አዳማ ላይ ካለን አሰላ ላይ ይሄ ሃራርኪውን ጠብቀው የሚሄድ ማለት ነው። ኖርማሊ ሲቲ ለዞን፣ ዞን ደግሞ ለስቴት፣ ስቴት ደግሞ ካንትሪ እያልን ብዙ ብራንችም ካለ ነው እንደዛ እየከፈትን የምንሄድበት ነው ማለት ነው። ይሄንን ሳንሰራ ይህን ሴት ካላደረግነው ሲመተነው ቢልዲንግ መሰየም አንችልም። ይሄ ቢልዲንግ የሚሰየመው የት ከተማ ያለው ቢልዲንግ እንደሆነ ለማወቅ እና እሱን ፎሎ ለማድረግ የሚያስችልን አድሬስ ማኔጅመንቱን መጀመሪያ እንሰራለን ማለት ነው። አንድ ቢልዲንግ ማኔጅ ለማድረግ ብንፈልግ ይህንን ቢልዲንግ ለሳምፕል ለማየት እዚህ ጋር ሴት ለማድረግ ስንፈልግ ካንትሪ እንመርጣለን። ስቴት መረጥ ሾው፣ እዚህ ጋር አዳማ፣ እዚህ ጋር ቢልዲንግ ሴት እናደርጋለን። እዚህ ጋር የፋሲሊቲ ያላቸው ፋሲሊቲዎች እዚህ ጋር ሴት እያደረግን የምንሄድ ይሆናል ማለት ነው። ኢሜጆች ከፈለግን ኖርማሊ ፎር ኤግዛምፕል የቢልዲንጉን ኢሜጆች ሴት ማድረግ ብትፈልጉት እንደዚህ እያደረጋችሁ ስልክት የቢልዲንጉ ኢሜጆች ለቢልዲንጉ ጋለሪ የሚፈለጉትን ኢሜጆች ደግሞ ስልክት እያደረግን እናስገባለን ማለት ነው። ዋንስ ይህንን ከጨረስ ነው ሴቭ ብለን ማውጣት እንችላለን። ቀጥሎ የሩም ታይፕ ሴት እናደርጋለን። በዚህ አሁን ሩሞቹ ለምን አገልግሎት እንደሚውሉ ጀስት ሴት እናደርጋለን ማለት ነው። ፎር ኤግዛምፕል እዚህ ጋር አሁን እንደ ሳምፕል የተቀመጠው ሩም እዚህ ጋር አሁን ለኦፊስ የሚሆኑት፣ ለሱፐር ማርኬት፣ ለሬስቶራንት እነዚህ ከነ ኢሜጃቸው ከፋሲሊቲ ምን ፋሲሊቲ እንዳላቸው እነዚህ ሴት ይደረጋሉ ማለት ነው። ዋንስ ይህንን ከጨረስን በኋላ ወዴት ነው የምንሄደው? ቀጥታ ወደ ሩም አሰጣጥ እንሄዳለን ማለት ነው። ኖርማሊ ይሄ ሩም በሳምፕል ኦኩፓይድ ይላል። አቬላብል እነዚህ ያልተከራዩት ናቸው ማለት ነው። ስለዚህ አሁን ፎር ኤግዛምፕል እንዴት ነው ሴት የምናደርገው? ይህንን ስቴቱን እንመርጣለን። ሄደን የአዳማ መረጥኩ፣ ያንን ቢልዲንግ፣ እዛ ኦፊስ፣ እዚህ ጋር አሁን አንድ ሌላ ሩም ቢኖረን ሁለተኛ ፎቅ ላይ 2 ቁጥር ቢኖር እዚህ ጋር ሴከንድ ፍሎር ላይ ነው አለው ብዬ ፎርም አደርጋለሁ። ስኩዌር ሜትሩ 36 ቢሆን አሁን በካሬ ደግሞ 700 የምናከራይ ከሆነ አውቶማቲካሊ የምናደርጋል ይሄ ሩም አቬለብል ነው። እዚህ ጋር ኢሜጅ ካለ ነው ኢሜጁን የሩሙን ኢሜጅ ከሌለን ደግሞ ኖርማሊ እንደዚህም ሴት ያደርጋል ማለት ነው። ሶ ይሄ ኢሚዲየትሊ ነው ኢሜጁን ካለው ደግሞ እንደዚህ ያመጣል ማለት ነው። ሶ ይሄንን ቀጥታ እንደዚህ ፎርም ማድረግ እንችላለን። ይሄ አውቶማቲካሊ ለዚህ ሴንተር እዚህ አድሚን ዳሽቦርዱ ጋር የሰራ ነው። የት ጋር ሄዶ ዲስፕሌይ ያደርግለታል? የሴንተሩ አካውንታንት እና ማናጀሮች እነዚህን ሩሞች ለማከራየት አክሰሱን ያገኛሉ ማለት ነው። እነዚህ ሩሞች መቀየር ስንፈልግ ኤዲት ማድረግ እንችላለን። ኤዲት ተጭነን ወደ ኤዲቱ ሄደን መስራት እንችላለን። ስንፈልግ ደግሞ አውቶማቲካሊ ድሌት ማድረግ ከፈለግ ከዚህ ድሌት ማድረግ እንችላለን ማለት ነው። ሶ ይሄ ሩም እንደዚህ ከጨረስን በኋላ ስራው በማናጀር እና በአካውንታንት እነዚህ ማኔጅ ማድረግ የሚያስችል ስራ ሰርተናል ማለት ነው። አድሚን ብዙ ስራ የለውም። ይሄንን የሴቲንግ እና የአድሬስ ማኔጅመንት ማኔጅ ፕሮፐርቲ ማኔጅ ካደረገ ሌላው ስራ መከታተል ነው ማለት ነው የሚሆነው። አሁን ስንት ተከራየ የሚለው ዳሽቦርዱ ላይ እየመጣለት ሰማሪዎቹ ሪፖርቶቹ ይደርሱታል ማለት ነው። ፍሪኩዌንትሊ ስራዎች ከየትኛውም ሴንተር ሲሰራ ለአድሚኑ እዚህ ጋር ሪፖርቱ ይደርሰዋል ማለት ነው። ዜን ሌላው ስራ የምንሰራው እነዚህ ሴክተሮች ማን ነው እነዚህን አሳይን የሚያደርገው? ሮል ቤዝድ አክሰስ ኮንትሮል ሲስተም ነው የሚጠቀመው ሲስተሙ። በዚህ እያንዳንዱ ሴንተር ላይ አካውንታንት እና ማናጀር ሴት እናደርጋለን። እነዚህ ሴት በተደረጉት አካውንት ማናጀሩ እና አካውንታንቱ የራሳቸውን ዳሽቦርድ አክሰስ ያደርጋሉ። ዋንስ ግን እዚህ ጋር ሎጊን የሚያደርጉበትን ፓስወርድ ማን ነው የሚሰጠው? የኢሜይል እና
ፓስወርድ መጀመሪያ አድሚኑ ለማናጀርም ለአካውንታንትም ለዛኛው ሴንተር ለተመደበ ሰው ሰራተኛ ይሰጣል። በዚህ ገቡትና እነሱ ኖርማሊ በኋላ ላይ አድሚን ማናጀር ዳሽቦርድ ላይ ስንሄድ አውቶማቲካሊ እነዚህን ቼንጅ አድርጎ መጠቀም ይችላል ማለት ነው። በፐርሰናል ለማድረግ ያንን ማኔጅ ማድረግ ይችላሉ። ይህንን ከጨረሱ ኖርማሊ አሁን የአድሚኑ ስራው የተከፈሉትና ያልተከፈሉት ክራዮች በአግባቡ እዚህ ጋር ማየት ይችላል። አሁን ፎር ኤግዛምፕል ኦገስት 1 ሴፕቴምበር 2006 አልተከፈለም እና ከዛ ሴፕቴምበር 1 to ኦክቶበር 1 እነዚህ ሙሉ ሳምፕል ያልተከፈሉት ናቸው ማለት ነው። ቶታል ይሄንን ሲስተሙ ራሱ እያንዳንዱ ወር ቅድም የሰጠነው ፕራይስ ላይ ዲፔንድ ነው ካልኩሌት ያደርጋል ማለት ነው። ፔመንት ዲቴልስ ተከፍሎ ከሆነ ማን እንደከፈለ ሪሲታቸውን እዚህ ጋር ጀነሬት ያደርጋል ማለት ነው። ይሄ አድሚን በኋላ ላይ አክሰስ ማድረግ የሚችለው ነው። ሌላ እዚህ ጋር ፓርት የሚመጣ ፔሮል ነው። ፔሮል ፓርት ነው። አሁን እዚህ ጋር እያንዳንዱ ፔሮል እንደ ሳምፕል የተሰራ ፔሮል አለ። ይሄንን አሁን ተሰርቶ ከሴንተር አንድ ሰራተኛ ኤምፕሎይ ዲቴሉን አመጣል ማለት ነው። ቤዝ ሰላሪው ታክስም ካልኩሌት አድርጎ ጡረታውም ኔት የሚከፈለው በዚህ ባንክ አካውንት እሱ ባስቀመጠው ይከፈላል ማለት ነው። አሁን የዚህኛው ወር የትኛው ነው? አፕሪል ስለሆነ አፕሪል ብለው ፒዲኤፍ ጀነሬት አድርግልኝ ብል ቀጥታ ይሄን ፒዲኤፍ እንደዚህ አድርጎ ሲስተሙ ሙሉ ሰራተኛውን ለአድሚኑም ጭምር ሪፖርቱ ይደርሳል ማለት ነው። አክቹዋሊ ይሄ ሪፖርት የሚመጣው ከአካውንታንቱ ከሴንተር የሰራውን ሪዘልት ነው እንጂ ከሌላ ቦታ የመጣ አይደለም። እሱ ፕሮሰስ ማድረግ አይችልም። ኖርማሊ ፔሮል እዚህ ጋር ዲስፕሌይ ሆኖ ማድረገው እንጂ የትኛው ወር ማኔጅ የማደርገው አካውንታንቱ ይሆናል። በኋላ እሱን ያንዳንዱን እየነካን እናያለን ማለት ነው። የአድሚን ዳሽቦርድ ይሄንንና የሚመስል አይነት አገልግሎት ለቁጥጥር ምቹ ሆኖ የተሰራ ፕላትፎርም ነው ማለት ነው። አድሚኑም የራሱን ፕሮፋይሎች ከዚህ ገብቶ መቀየር ይችላል። ፓስወርድም ቼንጅ ፓስወርድ መቀየር ይችላሉ ማለት ነው። ይሄ ለአድሚኑም ለአካውንታንቱም ለማናጀሩም ተመሳሳይ ፕላትፎርም ነው አለው ገብተው መቀየር ይችላሉ ማለት ነው። ስለዚህ አድሚን ይሄንን ስራ አት ሚኒመም ሰርቶ የቢዝነሱን በአግባቡ መቆጣጠር የሚያስችል ይሄኛው ሲስተም አድሚኑ የትኛው ቢዝነስ ሴንተር መቆጣጠር የሚያስችል ፕላትፎርም ነው ዴቨሎፕ ተደርጎ ለገበያ የቀረበ ማለት ነው። ይሄንን አድሚኑ አት ሚኒመም ይሄ ማወቅ ይኖርበታል ማለት ነው። ታንኪዩ